ጥሩ ወዳጅ ጓደኛው ሲጎዳ ያየ ዝም አይልም። ኦኬ በዚህ ተስማማን። ወደ ራሳችሁ አምጡት። ራሳችሁ የማይሆን ሰው ጋር ፍቅር ይዟችሁ እየተጎዳችሁ እየተቃጠላችሁ እየወሰለተ ወይም እየወሰለተች አሮ ነው በወንድም በሴትም ነው ኬዙን እየተናገርኩ ያለሁት ብዙ የሚጎዱ ነገሮች በፍቅር ግንኙነታችሁ እያያችሁ ከሱ ጋር ትቀጥላላችሁ because ልባችሁ ትፈልጋዋለች ያንን ሰው አምሯችሁ ግን ይነግራችኋል አረ ይሄ ነገር እንደዚህ አይነት ሰው ነው ይቅርብሽ ይሄ እኮ ያስፈልግሽም እያለ ይነግርሻል አንቺ የምታዳምጩ የትኛውን ነው አንቺ የራሽ ቤስት ፍሬንድ ከሆንሽ ልክ ያችን ልጅ በመከርሽበት መንገድ ራሽን ትመክሪያለሽ ኢቭን ስሜቱ እንኳን ከባድ ቢሆን ከሚያፈቅሩት ሰው መለየት ስሜቱ እንኳን ከባድ ቢሆን ያቺ ከወደድካት ሴት መራቅ ግን ያቺ ሴት የምትሰራው ነገር ለአንተ ጤንነት ወይም ደግሞ ለወደፊቱ ስታስብ እንደሚስት ስታስባት የማይሆን ቤት እንደምትመሰርት ስታቅ ከራስ ጋር ተማክረ ራስን መክረት ትተዋል የራስ ቤስት ፍሬንድ መሆን ማለት ይሄ ነው ከማንም በላይ ሊመክረን የሚያስፈልገው ራሳችንን ያለበለዚያ ቶክሲክ ነገር ውስጥ እየዘለን የምንገባ ከሆነ ሁሌ ማኒፑሌት የሚያደርገን አይነት ሰው በህይወታችን አትራክት የምናደርግ ከሆነ እኛ የኛ መካሪ አይደለንም ማለት ነው እኛ የኛ ቤስት ፍሬንድ አይደለንም ማለት ነው ዳስ ሰው በህይወታችን ይመጣል ይሄዳል ጥሩ ሰዎችም መጥፎ ሰዎች እኛ ግን ከራሳችን ጋር እስከመጨረሻው እንሆናለን እስከመጨረሻው መላችሁ ለአንዳንዶቻችን እድሜያችን 30ዎች ውስጥ ለአንዳንዱ 40 50 60 ነው ለምሳሌ እኔ 90 ዓመት ቢሆን እግዚአብሔር የቀጠረልኝ እድሜ 90 ዓመት ድረስ ተከትሎኝ የሚሄደው በአንዲትም ሰከንድ እንኳን ሳይለየኝ አብሮኝ የሚሆነው ከሱ ቀጥሎ ራሴ ነኝ ስለዚህ ለዛች ፍቅር ለተባለች ማንነቴ ለምንድነው ቦታ ማልሰጣት ለምንድነው ማላዳምጣት ለምንድነው ጊዜ ማልሰጣት ለምንድነው ማልመክራት ለምንድነው ማልገስጻት ስታጠፋ ለምንድነው ማራራላት ለምንድነው የሚጎዳትን ነገር ስታረግ እንደዚህ አይደረግም ፍቅር ታይ ወደዚህ አይኬድም ታይ ተመለሽ ለምንድነው ማልላት ሰዎች በህይወቷ ይመጣሉ ይሄዳሉ ነገር ግን እሷ ግን አለች በቃ ፈጣሪ የጻፈላት የእድሜ ገደብ እስኪያልቅ ድረስ እሷ አብራት ናት ማን አለ እንደኔ ልንገራችሁ ለራሴ ማን ሰው ጤፉንሁ ለሰው ቦታ አንስጥ በሚለው እንዳልሆነ መቼም እየተረዳችሁኝ ነው ግን መጀመሪያ ሪስፖንሲቢሊቲያችን ለራሳችን ነውና እንንከባከበው ምንም አይነት ሲቹዌሽን ቢመጣ ያኔ ብርቶች እንሆናለን